በጣም የምንወደው የተጠበሰ ድንች ወይም ቺፕስ አብዛኞቻችን ቀለል ያለ በመሆኑና መንገድ ላይ እየሄድን ወክ እያደረግን እያወራን ወይም ደግሞ የሆነ ሰው እየጋበዝን የምንመገበው ቺፕስ። የቺፕስ ወዳጆች እንዴት ናችሁ? ዛሬ ስለ ቺፕስ አስገራሚና አስደናቂ ጥቅም ሳይሆን ዛሬ ቺፕስ በቀን በቀን በመመገባችን ሰውነታችን ላይ የሚፈጠር በጣም አስደናቂ ሳይሆን አስደንጋጭ የሆነ ችግር። አዘውትሮ ቺፕስን የመመገብ ልማድ ካለዎት ይሄ ቪዲዮ ለእርሶ ነው። ቺፕስ የሚሰራበት ድንች እንደ ቫይታሚን ሲ፣ ፖታሺየም እንዲሁ ቫይታሚን ቢ12 ስላለው ለጤናችን በርካታ ጠቀሜታ አለው። ነገር ግን ቺፕስ ከስኳርና ግፊት ጀምሮ እስከ ካንሰር የማጋለጥ አቅም እንዳለው ያውቃሉ? ይሄም የሆነበት ምክንያት ቺፕስ በውስጡ ያለው ሀይ የሆነ ፕሮሰስድ የሆነ ወይም በፋብሪካ ተሰርቶ የሚመጣ፣ ሁለተኛ ነገር በጣም ኃይለኛ በሆነ ሙቀት የሚጠበስና እንዲሁም የሚጠበስበት ዘይት የፕሮሰስ የተደረገ ወይም በጣም በፋብሪካ ተሰርቶ የመጣና ኃይለኛ የሆነ ፋትና ካሎሪ ከመኖሩ በተጨማሪ ብዙ የሆነ ጨው በመጨመሩ ምክንያት ነው። አንደኛ አላስፈላጊ የሆነ ክብደት መጨመር። አብዛኛው እንደሚጠበሱ ምግቦች ቺፕስ ጨውና ዘይት ስላለው ይሄም ደግሞ ሰውነታችን ውስጥ ገብቶ ስቶር የመሆንና ለረጅም ሰዓት ሲቆይ ቶሎ የመቃጠል እድሉ ዝቅተኛ ስለሆነ ይሄም ሀይ ካሎሪ ከሚባሉት ምግቦች ውስጥ ነው። ከዛም በተጨማሪ በምንመገብበት ሰዓት ኩርሽም የሚል ባህሪ ያለው ለአፋችን ይጣፍጠናል፣ ጨው አለው። ከዛም ውጪ ቀለል ያለ ስለሆነ ረጅም ሰዓት እንመገባለን፣ ማቆም አንፈልግም። ውስጣችንን በቃችሁ ወይም ጠግባችኋል የሚል ስሜት አይሰጠንም። ይሄም በመሆኑ ምክንያት ረዘም ያለና በዛ ያለ እንመገባለን። በዛ ያለን ባንመገብም የተወሰነን ብንመገብ ሀይ ካሎሪ ስለሆነ የምግብ ወደ ሰውነታችን ገብቶ ቶሎ አይፈጭም ወይም ጠራቀም ፋት ነው። በዚህ ምክንያት ሰውነታችን ላልተፈለገና ላላግባብ ውፍረት ይዳርገናል። ሁለተኛ የደም ግፊት መጨመር። ቺፕስ ላይ ያለው በዛ ያለ ዘይት ተጨማሪ በቀን መመገብ ካለብን በላይ ኤክሰስ የሆነ ወይም በዛ ያለ ጨው አለው። ይሄም ደግሞ የሰውነታችን የደም ግፊት የመጨመር እድሉ ከፍተኛ ነው። ይሄም እለት ተዕለት ወይም ቀን በቀን ቺፕስ የምንመገብ ከሆነ የሰውነታችን የደም ግፊት የመጨመር እድሉ ከፍተኛ ነው። ይሄም ጨው ከደም ግፊት በተጨማሪ የልባችን ውስጥ ያለው አርተሪዎችም ወይም የደም ቧንቧዎች ላይም ችግር ስለሚፈጥር ይሄም ጎን ለጎን የልብ ችግርን የመፍጠር እድሉ ከፍተኛ ነው። ሶስተኛ ለስኳር በሽታ መጋለጥ። ይሄም ቺፕስ የተጠበሰ ድንች ስለሆነ ይሄም ደግሞ በጣም ቶሎ የሚደቅ ካርቦሃይድሬት ነው። ይሄም ደግሞ ቶሎ ሰደንሊ ካርቦሃይድሬቱ ወደ ቶሎ ስኳር የመጨመር አቅም አለው። ይሄም ደግሞ ተደጋጋሚ ቀን በቀን ሲሆን ለኢንሱሊን ሬዚስታንስ ወይም ለሰውነታችን ለኢንሱሊን ሬዚስታንስ እንዲሆን ያደርገዋል። ይሄም የስኳር መጠናችን እንዲጨምር ይሄም በሰውነታችን ውስጥ ያለውን ስኳር እንዲጨምር ያደርጋል። አራተኛ የምግብ የመፈጨት ችግር። ለአንጀት የምግብ መፈጨት የሚያቀላጥፈው ፋይበር የሚባል ንጥረ ነገር ስለሌለው ይሄም በሰውነታችን ውስጥ ያለው ምግብ ካልተፈጨ ወይም የመፈጨት እድሉ ዝቅ ካለ ይሄም ሰውነታችን ውስጥ ያለው ምግብ እንዲነፋ ያደርጋል። በዚህ ምክንያት የመፈጨት እድሉን ዝቅ ያደርገዋል። አምስተኛው ነገር ግን በጣም ከባድና አስደንጋጭ የሆነው ለካንሰር የማጋለጥ እድሉ ከፍተኛ ነው። አክሪላማይድ የሚባል ነገር አለ። ይሄም ምንድነው? በከፍተኛ ሙቀት የሚጠበሱ ስታርቾች፣ ይሄም ድንች ከስታርች ውስጥ የሚመደብ ስለሆነ ድንች በከፍተኛ ሙቀትና በዘይት በሚጠበስበት ሰዓት አክሪላማይድ የተባለ ኬሚካል ያመርታል። ይሄም ጤናማ ያልሆነ ፋት ነው። ይሄም ደግሞ ካርሲኖጀኒክ ወይም ለሰውነታችንን የካንሰር የሚያጋልጥ እንደሆነ ሳይንቲስቶች ያረጋገጡት ነው። ይሄም በመሆኑ ምክንያት ተደጋጋሚ ቺፕስ ለረጅም ጊዜና ቀን በቀን የሚመገብ ሰው ለካንሰር እድል የመጋለጥ እድሉም ከፍተኛ ነው። ቺፕስ ቀን በቀን መመገብ ያለውን ጉዳት አይታችኋል። ምን ታስባላችሁ? ከዚህ ውስጥ የገረማችሁን ያስደነቃችሁ ወይም ያስደነገጣችሁ ነገር ካለ ኮመንት ሴክሽን ላይ አስቀምጡልኝ።